በሀገራችን የሚገኘው የኤርታሌ እሳተ ገሞራ ምን አይነት እሳተ ገሞራ እንደሆነ ያውቃሉ? በተፈጥሮ የምናገኛቸውስ የተፈጥሮ ፍል ውሃ ከየት እንደሚመጣ አስተውለዋል? አሊያም ሰዎች የለበሷቸው ከከበሩ ድንጋይ የሚሰሩ ጌጣጌጦች ምንጫቸውን ያውቃሉ? በዚህ ቪዲዮ እነዚህን ጥያቄዎችና የእሳተ ገሞራ ጥቅሙ ይበልጣል ጉዳቱ የሚለውን የምንመልስ ስለሆነ ይህንን ቪዲዮ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻው ይከታተሉ። በመጀመሪያ ስለ ታይፕስ ኦፍ ቮልኬኖ እንመልከት። በዓለማችን ላይ የሚገኙትን ቮልኬኖች በንቃታቸው በንቁነታቸው መሰረት አድርገን ለሶስት ዋና ዋና ክፍሎች እንከፍላቸዋለን። የመጀመሪያው አክቲቭ ቮልኬኖ ነው። ሁለተኛው ዶርሜንት ቮልኬኖ ነው። ሶስተኛው ደግሞ ኤክስቲንክት ቮልኬኖ ብለን ለሶስት እንከፍላቸዋለን። የመጀመሪያው እንመልከት። አክቲቭ ቮልኬኖ ባለፈው ታሪክ ሲፈነዳ የነበረ በአሁኑ ሰዓትም ንቁ ሆኖ እየፈነዳ ያለና ወደፊትም ይፈነዳል ተብሎ የሚጠበቅ የቮልኬኖ አይነት ነው። ለዚህ ጥሩ ምሳሌ የሚሆነው በሀገራችን የሚገኘው ኤርታሌና ፈንታሌ ጥሩ ምሳሌ ሊሆኑን ይችላሉ። ይህ አክቲቭ ቮልኬኖ በውስጡ ቀልጦ የሚገኝ ማግማ ስላለ ከፍተኛ የሆኑ ፍንዳታዎች በተለያዩ ጊዜያት እያካሄደ የሚገኝ የቮልካኖ አይነት ነው። ስለዚህ ሁለተኛው ዶርሜንት ቮልኬኖ ነው። ዶርሜንት ቮልኬኖ ለረጅም ጊዜ ፍንዳታ ያላካሄደ ነገር ግን ወደፊት ፍንዳታ ማካሄዱ የማይቀር ነው የሚባልለት የቮልካኖ አይነት ነው። በውስጡ የተወሰነ የማግማ ቅላጭ የሚገኝበት ሲሆን ለብዙ ጊዜ ዝም ብሎ ቢቆይም ነገር ግን አንድ ቀን ይፈነዳል ተብሎ የሚጠበቅ የቮልካኖ አይነት ነው። ለዚህ ጥሩ ኤግዛምፕል በሀገራችን የሚገኘው ታትአሊ በአፋር ክልል የሚገኘው ቮልኬኖ ነው ማለት ነው። የመጨረሻውና ሶስተኛው ኤክስቲንክት ቮልኬኖ ይባላል። ኤክስቲንክት ቮልኬኖ ደግሞ ለረጅም ጊዜ ያልፈነዳ አሁንም ወደፊትም ይፈነዳል ተብሎ የማይጠበቅ የቮልካኖ አይነት ሲሆን በውስጡ ምንም አይነት የማግማ አክቲቪቲ የሌለው በውስጡ የነበረው ማግማ ቀዝቅዞና ደርቆ ወደ ድንጋይነት ተለውጦ የሚገኝበት የቮልካኖ አይነት ሲሆን በሀገራችን ለዚህ ምሳሌ የሚሆነን ደግሞ እንደ ማውንት ራስ ደጀን ወይ ደግሞ ራስ ዳሽን እና ደግሞ ሌላኛው ማውንት ባቱ ናቸው ማለት ነው። ስለዚህ ሶስቱ ታይፕ ኦፍ ቮልኬኖች ይህንን ይመስላሉ። ስለዚህ የመጨረሻ ሰብቶፒካችን ኢፌክትስ ኦፍ ቮልካኒዝም ኦን ሂውመን ላይፍ ነው። ስለዚህ ቮልካኒዝም በሰዎች ህይወት ላይ ምን አይነት ጥሩ ተጽዕኖ አለው፣ ምን አይነትስ ጉዳት አለው የሚለውን እንመለከታለን። አድቫንቴጅስ ኦፍ ቮልካኒክ ኢረፕሽን። የመጀመሪያው ቮልካኒክ ኢረፕሽን የሚጠቅመን ጥቅም የተፈጥሮ ፍል ውሃን ያቀርብልናል። አያችሁ፣ ቮልካኒክ አክቲቪቲ የሚካሄድበት አካባቢ የማግማ ለመሬት ቅርብ ሆኖ ይገኛል። በዚህ ምክንያት ከማግማው የሚወጣው ሙቀት በአካባቢው የሚገኘውን የተፈጥሮ ውሃዎችን ያሞቃቸውና የተፈጥሮ ፍል ውሃ እንዲኖር ያደርገናል። ለዚህ ምሳሌ የሚሆነው በሀገራችን በአዲስ አበባ የሚገኘው ፍል ውሃ እና በአዳማ የሚገኘው ሶደሬ ተጠቃሽ ናቸው። በመቀጠል ጂኦተርማል ኢነርጂን ተጠቅመን ኤሌክትሪክሲቲ እንድናዘጋጅ ይረደናል። ጂኦተርማል ኢነርጂ በመሬት ውስጥ በሚገኘውን የሙቀት ኃይል ተጠቅሞ ኤሌክትሪክሲቲን ሰዎች ፕሮዲውስ እንዲያደርጉ ይረዳል። ሌላኛው ለአፈር ለም የሆኑ ሰብስታንሶችን ከመሬት ከውስጠኛው ክፍል በማውጣት ያቀርብልናል ማለት ነው። ልክ እንደ ፖታሽየም፣ እንደ ካልሽየም፣ እንደ ዚንክ፣ እንደ ፎስፈረስ የመሳሰሉ ለእጽዋት አስፈላጊ የሆኑ ንጥረ ነገሮችን ያቀርብልናል። ሌላኛው ደግሞ የቱሪስት መስህብ መሆን ነው። ልክ በሀገራችን ልክ እንደ አፋር፣ ኤርታሌ እንደሚጎበኘው ጥሩ የሆነ የተፈጥሮ ግሩም መስህብን ይፈጥርልናል። ሌላኛው ለሰዎች አስፈላጊ የሆኑ የግንባታ መገንቢያ ድንጋዮችን እና ውድና ጠንካራ የሆኑ የጌጣጌጦችን ለመስራት የሚያመቹ
የተፈጥሮ ድንጋዮችን ከውስጥ ፈንቅሎ ወደ ውጭ በማውጣት ለተለያዩ ጌጣጌጦች ወይ ደግሞ ህንፃዎችን ለመገንባት ለሚያስፈልጉንን ድንጋዮችን ያቀርብልናል። ስለዚህ ጥቅሞቹ ይህንን ይመስላሉ። በመቀጠል ዲስአድቫንቴጅ ኦፍ ቮልካኒክ ኢረፕሽን እንመልከት። ስለዚህ ቮልካኒክ ኢረፕሽን የተለያዩ ጥቅሞች እንዳሉት ተመልክተናል። አሁን ደግሞ ዲስአድቫንቴጁ ምንድን ነው፣ የሰው ልጅ ላይ የሚያመጣው ጉዳት የሚለውን እንመልከት። የመጀመሪያው የጤና ችግር ነው። ቮልካኒክ ኢረፕሽን በሚከሰትበት ጊዜ ከፍተኛ የሆኑ አደገኛ ገዳይ የሆኑ መርዛማ ጭሶች ወደ አየሩ ይለቀቃሉ። ያ መርዛማ የሆነ ጭስ ለእጽዋትም ለእንስሳትም ለሰው ልጅ ህይወትም ከፍተኛ አደጋ ላይ ሊያስከትል የሚችልና እስከ ሞት ሊያደርስ የሚችል ተጽዕኖ ይፈጥራል። ሁለተኛው ፕሮፐርቲ ላይ እና ኢንፍራስትራክቸር ላይ የሚደርስ ጉዳት ነው። በንብረትና በኢንፍራስትራክቸር ላይ የሚደርስ ከፍተኛ ጉዳት ቮልካኒክ ኢረፕሽን ሊያስከትል ይችላል። ስለዚህ አስፓልቶች ሊሰነጣጠቁ ይችላሉ፣ ሊሰበሩ ይችላሉ፣ ድልድዮች ሊፈርሱ ይችላሉ፣ ፎቆች ሊደረመሱ ይችላሉ። በቤትና በንብረት ላይ ከፍተኛ የሆነ የንብረት መጥፋት ሊከሰት ይችላል። ሌላኛው ኤር ፖሊዩሽን ነው። ኤር ፖሊዩሽን ቅድም እንደተመለከት ነው ከቮልካኒክ ኢረፕሽኑ በአማካኝነት ከውስጥ የሚወጡ ጋዞች አየሩን ይበክሉትና ለተለያዩ ችግሮች፣ የጤና ችግሮችም ሌሎችም ይዳርጉናል ማለት ነው። ሌላኛው ስደት ነው። ስደት መፈናቀልን ያመጣል። ሰዎች ንብረታቸው፣ ቤታቸው ሲጠፋ በአካባቢያቸው ያለው አየር ሲበከል ያሉበትን ሁኔታ ጥለው ወደ ተሻለ ሴፈር ወደ ሆነ ቦታ ይሰደዳሉ፣ ለመሰደድ ይገደዳሉ። ስለዚህ በጥቂቱ እነዚህ የቮልካኒክ ኢረፕሽን ዲስአድቫንቴጆች ወይ ደግሞ ጉዳቶች ደግሞ በጥቂቱ ይህንን ይመስላሉ። ስለዚህ ለሰው ልጅ የሚሰጠው ጥቅሙ ይበልጣል ወይስ ጉዳቱ ይበልጣል፣ የትኛው ያመዝናል የሚለውን ለእናንተ ትችላችሁ ወደ ኮንክሉዥን እንሄዳለን ማለት ነው። ስለዚህ ስለ ቮልካኖ ያየነው ይህንን ይመስል ነበረ። ስለ ቮልካኖ ምንነት፣ ስለ ታይፕ ኦፍ ቮልካኖ፣ ስለ ኢፌክት ኦፍ ቮልካኖ ኦን ሂውመን ላይፍ ይህንን ተመልክተናል። እስካሁን ከኔ ጋር ስለቆያችሁኝ እያመሰገንኩ በቀጣይ ቪዲዮ እስከምንገናኝ ድረስ ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ፍቅራችሁን ግለጹልኝ። ከኔ ጋር ስለቆያችሁ አመሰግናለሁ። ቸር ሰንብቱልኝ። ስለዚህ ስለ ቮልካኖ ያየነው ይህንን ይመስል ነበር።